እመኝልሃለሁ። ባይ 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 ባይ። ቻው። ራስሽን ጠብቂ። ምንም አይነት ነገር ከተፈጠረ ጩሂ፣ ጎረቤት ምናምን ሊደርስ። ምንም ሊፈጠር አይችልም። ታች ዘበኞቹ እነግራችኋለሁ። እንትን በይ። እሺ ባይ። ለነዋል ምንድነው እንደዚህ ያደረገ? ምነው እንዲህ የሚያናድድህ? ምን ሆነህ ነው እንደዚህ የምትናደደው? አይ በዚህ ልክ ትናዳለህ ብዬ አልጠበኩም ነበር። በሰላም የምትናደድከው ለስርዓት ለምን አይኖርሽም? ምን ውስጥ ትገባለህ? ምን ውስጥ ትገባለህ? እንዴት የሆነ ነገር አድርጌ መውጣት አቅቶኝ አይደለም እየታገስኳቸው ያለሁት። እንደዛ ነው እንደ የምታስበው? ማድረግ እኮ ብትችል ኖሮ እስከዛሬ ቁጭ አትልም ነበር። አቅሙ ስለሌለክ እንጂ። አቅሙ ስለሌለኝ ሳይሆን ጭንቅላት ስላለኝ ነው ዝም ያልኩት ማለት ነው። በጣም ጭንቅላት አለ አንተ። ደስ ስለዚህ አሁንም ቢሆን ባትፈታተንም ደስ ይለኛል። ወይኔ አሊያም ለቅቄ እወጣልሻለሁ ቤቱን። ጭንቅላት አለ ለካ። ደስ እየነገርኩሽ ነው። አሊያም ቤቱን ለቅቄ እወጣለሁ። እንደፈለግሽ መሆን ትችያለሽ። ምርጫ አንተ ነው። ብዙ ነገሮችን እያሳለፍኩሽ ነው ያለሁት። ምርጫ አንተ ነው። እንደፈለግሽ ስነ ስርዓት እንዲኖርሽ አሁንም ደጋግሜ ነው የምጠይቅሽ። ስርዓት ይኖርሽ። ከማን ልማር ስርዓት? ካንተ አስተምረኝ እስቲ ስርዓት እንዴት አይነት እንደሆነ። መጀመሪያ አንተ ስነ ስርዓት እንዴት እንደሆነ አንተ ስነ ስርዓት ንቀት እያሳየሽ ነው ማወቃለ። አንተ ስነ ስርዓት መጀመሪያ እንዴት እንደሆነ ወቅና ትልቅ ንቀት እያሳየሽ ነው። ቤት ድረስ ነው ልጁን ይዘሽ መጣ። አንተ ማንንም ጎትተህ ስትመጣ አስከብረኸኝ ነበር። እንደዛ ነው የሚሰማ። እንዴት ነው ስሜቱ? ደስ ይላል አይደል? እኔ ያመጣው እሷ ከዛ በፊት እዚህ ቤት ውስጥ መጥቶ የሚያውቅ ሰው ነው። ገባሽ? ስሜቱ ደስ ይላል። እንዴትም ሆነ እንደዛም ሆነ እንደዚህም ሆነ በቃ ስሜቱ በጣም ቆንጆ ነበር አይደል? ትናንትና ደስ ይላል አይደል? ልክሽን ባታልፊ ጥሩ ነው። ማን ልክ እንዳለፈው ልክሽን ባታልፊ ጥሩ ነው። ማን ልኩን እንዳለፈው የሰው ልጅ የትኛው ጊዜ እየነገርኩሽ እኮ የትኛው ጊዜ ደግሞ ደጋግሜ እያስረዳሁሽ ነው። የትኛው ጊዜ ከቻልሽ ማለት ነው ነገሮች ካበቁ ካለፉ በኋላ ዋይ ነው የሚሆንብሽ ላንቺ። እውነትህን ነው። አንተ ዛሬም እንደዛ ነው የምታስበው? እንደዛ ነው የሚሰማክ? በጣም ተጫዋች ነህ እባክህ። በጣም ብዙ ጨዋታና ቀልድ ትወዳለህ። ዛሬም እየቀለድኩ እየመሰለሽ ነው አይደል? እስከ ዛሬ ስታደርገው የነበረው ነገር በሙሉ ትክክል ነው ማለት ነው። በጣም ነው የሚያስጠላው። ከአንቺ ጋር ከማውራት ማለት ነው። ኦ ማይ ጋድ። ስለዚህ አንተ ከበድን ጋር ነዋ መግባባ የምችለው። ለነገሩ ሰው ከሚመስለው ጋር እኮ ነው የሚውለው። በድኖችን ሂድና አናግራቸው፣ እነሱ መልስ ይሰጡካል። መታረቅ አለባቸው። ጨርሻለሁ። ካሜራ እንግዲህ በደንብ አድርጌ ስሜቱን እንዲገባው አድርጌያለሁ። በደንብ አድርጌ ያሳየችዋለሁኝ። ከዚህ በኋላ እንደዚህ አይነት ነገር አይቀጥልም። አንድ ሰው ተሳሰተ እንጃ፣ ግን የሆነ ደስ የሚልም ስሜት አለው ይሄንን ስሜት ማየት። በእውነቱ የምሬን ነው የምላችሁ። ያው ያረኩት ነገር ትክክል እንዳልሆነ ይገባኛል። እስካሁን የተፈጠሩት ነገሮች ልክ ናቸው ብዬ የሆነ እንዴት ነው ሙሉ ለሙሉ መናገር አልችልም። ነገር ግን እያንዳንዷን ስሜት፣ እያንዳንዷን ህመም፣ እያንዳንዷን ስብራት ስላየው በጣም በዚህ እንጃ የሆነ ትንሽም ቢሆን ሳትስፋክሽን ተሰምቶኛል። ውስጤ ትንሽ በቃ እንዴት ነው ጥሩ ስሜት ተሰምቶኛል። ህመሙን በደንብ ማወቅና ስሜቱም ስለተሰማው ደስ ብሎኛል። እና ደግሞ አንዳንድ ጊዜ ሰዎች እራሳቸው ሲያደርጉት ምንም የማይመስላቸው ነገር ግን እነሱ ሲደረግባቸው በጣም የሚያንገበግባቸው ሰዎች አሉ። ያንንም ነው መረዳት የቻልኩትኝ። ስለዚህ የሆነው ነገር ይሄ ነው። ከዚህ በኋላ እንደዚህ አይነት ንትርክ ውስጥ አብረን አናልፍም፣ አብረን አንቆይምም፣ አንገናኝምም። እንደሆናችሁ ደስ ብሏችሁ እንደነገርኳችሁ በቃ ትንሽ ጊዜ ነው ያለን። ሰው የጊዜውን ነገር ምናምን ማጠናቀቅ ይሆናል የኔ ስራ ማለት ነው። ስለነበረን ጊዜ ስለነበረን ቆይታ ሁሉ አመሰግናለሁ። እጅግ አብዝቼ እናንተን ወዳችኋለሁ። ካስቀየምኳችሁ፣ ካስከፋዋችሁ እንዲሁም ደግሞ ብዙ ነገሮችን